ድሮ ተጋብተው ነበር የሚያረጁት። አሁን አርግዘው ነው የሚገቡት። እኛም የሚረገዝበትን ግማሽ መንገድ ይደናል። ልጁ ግን ጎረቤታችንን ከመሰለ አንለቀቅ። ስለ ወደፊት ህይወታችን ማውራት ያለብን አይመስልም? ይሄ ያጠራቀምኩት ብር ነው። በቃ ባልሽ የሚፈልገውን ነገር ሰጥተን ከህይወታችን ማስወጣት እንችላለን። እሺ ግን እንዴት ነው የሚፈልገውን ነገር ማድረግ የምንችለው? መደመር ላይ እንዴት ነሽ? ሌባና ፖለቲከኛ አይደመርም። ባለስልጣን ፍትፈታኝ ይሻላል። ስልጣን ብልግናን ጽድቅ ያለ የትምህርት ማስረጃውን የሰራልህ ማን ነው? ስለ አንቺማ ገና ያላወቅኩት ብዙ ሚስጥር አለ። ደውልልሃል። ተበክጅን ከጇ ላይ ያዝ። የሚያስከፋ ነገር ተናገርኩ እንዴ? እጇን እየነካ እጇን እጅ ላይ ያስብለው። ከዚህ ጋር ለመማገጥ ነው እኔ ሂድልኝ አልሽ። ሁሉም ሌባ የሆነ ቦታ ይያዛል። ሌባውን የሚይዙት ይመስላል። አይዙት። ሸውዶኛል ማለት ነው። ማን ምንድን ነው?